ሄሎ ኤቭሪዋን እንደምን አላችሁ? ዛሬ ይህንን ቪዲዮ ሪከርድ እያደረግን ያለነው ከረንትሊ በቅርቡ የጀመርነው ሃንድስ ወይ ደግሞ ሆሳና አሉምናይ ኔትወርክ ፎር ዲቨሎፕመንት ሰፖርት በአጭሩ ሃንድስ የሚባል ኦርጋናይዜሽን ተመስርቷል። አንደኛ እሱን ኦርጋናይዜሽን ኢንትሮዱስ ለማድረግ እና ዌብሳይቱን ኢንትሮዱስ ለማድረግ እና ዌብሳይቱ ላይ ሁሉም ሰው መጠቀም የሚችለው ዌብሳይት ቢሆንም ያው አንዳንድ ናቪጌሽን አብሮ ለማሳየት እንዲመቸን ናቪጌሽኑን ላሳያችሁ ነው ዛሬ ያለሁት። ስሜ ሙሉሸት ማቴዎስ ይባላል፣ ወይ ደግሞ በቅጽል ስሜ ጀጌቲ። ስለዚህ ሌትስ ጎ ስሩ ዘ ዌብሳይት። መጀመሪያ ጀስት ሃንድስ ምንድን ነው የሚለው ኮንፊውዥን እንዳይፈጠር የጊቭ ባክ ወይ ደግሞ ለኮሚኒቲ መልሶ ለመስጠት ልባቸው በተነሳሱ የሆሳና ቀድሞ ተማሪዎች የተመሰረተ ድርጅት ነው። ከረንትሊ ሎኬትድ በ501c በዋሽንግተን ስቴት ሲያትል ላይ በ501c ተመዝግቦ እንደ ነን ፕሮፊት ኦርጋናይዜሽን የተመዘገበ ድርጅት ነው። ከረንትሊ ግን ዓላማው ሆሳና ቀድሞ የተማሩ የሆሳና አሉምናይ ሰብስቦ አንድ ላይ ኦርጋናይዝ አድርገን ስራ እንድንሰራ የሚረዳን ፕላትፎርም ነው። ትንሽ ስለ ፔጃችን ስለ ዌብሳይታችን ግንዛቤ ለመስጠት ያክል ያው እዚህ ላይ እንደምታዩት የተለያዩ ሚሽን ጎልስ ቪዥኖች አሉ ሴት የተደረጉ አውል ሾዩ እያንዳንዱን ስቴፕ እየገባን እናያለን እና ሜምበርሺፕ ፕላትፎርም አለው። ሜምበርሺፕንም ለማየት እንሞክራለን። ከዛ ምናልባትም በዲቴል ስለ ቪዥናችን ስለ ሚሽናችን በዚህ ዌብሳይት ላይ የተቀመጠውን ያክል ሜንሽን ለማድረግ እሞክራለሁ። ምንድነው የኛ ፕሮግራም ኤሪያ ኦፍ ኢምፓክት የሚለውንም እዚህ ዌብሳይት ላይ የተቀመጠውን ናቪጌት አድርገን ለማየት እንሞክራለን። ከዛ ሞስት ኢምፖርታንትሊ ምናልባት ጠለቅ ብዬ ላሳያችሁ ሞክረው የዌብሳይት ሜምበርሺፕ እንዴት መሆን እንደሚችል፣ እንዴት ጆይን እንደሚደረግ፣ ፕሮፋይል እንዴት ሴት እንደሚደረግ እና ሜምበርሺፕ የሆኑ አክሰሶች ምን እንደሚመስሉ ምናልባት እዚህ ዌብሳይት ላይ ያሉንም ኢቨንት ክሬት ሲደረግ እዚህ ዌብሳይት ላይ ኢቨንቶችን ኦርጋናይዝ አድርገን ክሬት እናደርጋለን። እንዴት እነዛን ኢቨንቶችንም ማግኘት እንደሚንቻል ምናልባት መጨረሻ ላይ እንዴት ኢንቮልቭ ማድረግ እንችላለን። ምክንያቱም ይሄ ሆሳና ቀድሞ ተማሪዎች ህብረት ነው በአጭሩ እና ሆሳና የትኛውን ቦታ ላይ ባይሏችን በኋላ ከፍቻ ሳያችኋችሁ ሙሉውን ባልሄድም ሆሳና አካባቢ የተማረ ሰው በሆሳና ቴሪቶሪ ወይ ደግሞ ሆሳና ቅጥር ተብሎ በሚታሰብበት ኤሪያ ላይ ከዚህ በፊት የተማረ ሰው ጠቅላላ አንድ ላይ ኦርጋናይዝ አድርገን ለኮሚኒቲ በተለያዩ ኢፈርቶች ኦርጋናይዝ በሆነ መልኩ ሁላችንም የራሳችን የበኩላችንን እንደምናደርግ እናውቃለን። ግን አንድ ላይ ኦርጋናይዝድ በሆነ መልኩ ትልቅ ኢምፓክት ሊያመጣ የሚችል ግሩፕ ነው፣ አሶሴሽን ነው፣ ህብረት ነው ማለት ነው ይሄ። ስለዚህ ዌብሳይታችን ላይ የመጀመሪያ እዚህ እንደምታዩት ምንድነው አወር ኤሪያ ኦፍ ኢምፓክት በጣም ፎከስ ያድርገን ለጊዜው የተነሳነባቸው ኤሪያ ኦፍ ኢምፓክት ቦታዎች አሉ። አንደኛው ኤጁኬሽን ነው እና ሄልዝ እና ኮሚኒቲ ዲቨሎፕመንት እዚህ እናያለን እና ኤጁኬሽን ላይ ስኮላርሽፕ፣ ቡክ፣ ሜንቶርሽፕ፣ ቲቸርስ ትሬኒንግ እና አፍተር ስኩል ፕሮግራም አስኒደድ እና ሜዲካል ላይ ደግሞ በሲቻል ሰፕላይ ኦፍ ሜዲካል ኢኩፕመንት በተቻለ መልኩ እኛ we have there are a lot of medical professionals medical doctors ከሆሳና አካባቢ የወጡ እዚህ ግሩፕ ውስጥ ነው ከረንትሊ እዛ ሁሉ ኮሌክትድ ሆኖ እንዴት አድርገን ኮሚኒቲያችን ሰፖርት እናደርጋለን የሚለውን አይዲያ ብሬንስቶርም እናደርጋለን። ኤኒዌይ ኮሚኒቲ ዲቨሎፕመንት ኦልሶ ከኮሚኒቲ ዲቨሎፕመንት ጋር የተገናኘ ነገር ከበር እናደርጋለን ብለን እናስባለን። ይሄን ያክል ካወራን ዲስ ኢዝ ላይክ ግሎባል ኔትወርክ ነው ብለን የምናስበው ሰው ስለ ግሎባል ኔትወርኩ የተወሰነ ነገር ይነገራል። ሜምበርሺፕ ከፈለግን ኤቭሪ ፔጅ ላይ ስለ ሜምበርሺፕ ማየት እንችላለን። ሰው ጆይን ማድረግ እንችላለን፣ ዶኔት ማድረግ እንችላለን።
ይሄን ካልኩ በኋላ who are we የሚለውን ትንሽ መጀመሪያ ላይ ለማውራት ሞክሬያለሁ። ግን በአጭሩ የዚህ ዌብሳይት ላይ እንደምታዩት ሃንስ የጊቭ ባክ ፎከሱ የሆነ ፎርመርሊ ሆሳና የተማሩ የሆሳና የቀድሞ ተማሪዎች ህብረት እንደማለት ነው እና ከየትኛውም ሆሳና ክልል ውስጥ ከየትኛውም ትምህርት ቤት የተማረ ሰው አይዲያሊ የዚህ ህብረት አባል መሆን ይችላል እንደማለት ነው። ሚሽናችንም እዚሁ ተገልጿል ባጭሩ። እያንዳንዱን ገብቼ ለማየት ኤክስፕሌን ለማድረግ አላሰብኩም። ጀስት የዚህ ቪዲዮ ወይ ደግሞ ሪከርድ እያደረግንበት ያለንበት ዓላማ ካን ጊቭ ዩ ዳይሬክሽን ዌር ዩ ካን ጎ የምትፈልጉትን ኢንፎርሜሽን ኢዝሊ ከየት ታገኛላችሁ የሚለው ነው። ስለዚህ አወር ሚሽን ቪዥን ስቴትመንትስ እና ኮር ቫሉስ አባውት ፔጅ ላይ ታገኛላችሁ ማለት ነው። እና በጣም ኢምፖርታንት የሆነውን ነገር ሜንሽን ሳላለ ማለት የኛ ኮር ቫሊዩ ዩኒቲ ነው። ከየትኛውም ባክግራውንድ፣ ከዘር፣ ከሃይማኖት፣ ከየትኛውም ፖለቲካ ነፃ የሆነ ኮር ኢንቴንሽናችን ጊቭ ባክ ተጠቅመናል ብለን እናስባለን። ኮሚኒቲያችን ሳይማር አስተምሮናል፣ ተቸግሮ አስተምሮናል። ምናልባት አንዳንድ ቢልዲንጎቻችሁ የትምህርት ቤት ቢልዲንጎች የተሰሩት ገበሬ ከኪሱ አዋጥቶ በሰራው ቢልዲንግ ሊሆን ይችላል። ብዙ 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 የተከፈለብን ጀነሬሽን ሰዎች ነን እና we need to get a chance to give back በሚል ኮንሰፕት ነው እዚያም ሰው ዩኒቲ እና ኮምፓሽን ወይም ሰስቴናቢሊቲ ፎከስ ያደረገ ኮር ቫሊዩ ይዞ ነው የመጣው ማለት ነው። ሁለተኛ የሚሄደው who are we አሁን ማን ነው ይሄን የጀመረው? አይ ቲንክ ሁሉም ሰው ይሄ ፓሽን ኢንተረስቱ አለው ኮሚኒቲውን ወደ ኋላ ተመልሶ ለመርዳት። ግን ማን ነው ይሄንን እየጀመረ ያለው እየሰራ ያለው የሚለው ነገር ምናልባት ኩዌሽን ከመጣ ያንን ለመመለስ ያክል ከረንትሊ ኢኒሺዬሽን ወስደው እንደ ኮር ቲም ይሄንን ስታብሊሽ ለማድረግ የጀመሩ ይሄ ማለት ለአንድና ለመጨረሻ ስታብሊሽ አድርገው ቢመሩ ቲሞች ማለት ሳይሆን አሁን ከረንትሊ የኮኦርዲኔሽን ኢፈርት ኢኒሺዬሽን እየወሰዱ ለፐብሊኩ ለማቅረብ ከዛ ፐብሊኩ ከዛ በኋላ የራሱን ውሳኔ እንዲወስን ለማድረግ ያሰበ ነው። ስለዚህ ለጊዜው ባለን አርቲክል ኦፍ ኢንኮርፖሬሽን እና የባይሎስ ቦርድ ኦፍ ዳይሬክተርስ ተመርጠዋል። እነዚህ ቦርድ ኦፍ ዳይሬክተርስ ጀነራል ሩሎች አላቸው። አንደኛው ጀነራል አሰምብሊ ብለን እያንዳንዱ መንበር የሆነ ጠቅላላ አሁን ስለ መንበርሺፕ በኋላ አወራችኋለሁ ማን መንበር የሚሆነው የሚለውን መንበር የሆነ ጠቅላላ ላይክ በጀነራል አሰምብሊ የሚመረጡ ናቸው። once we get to that point ማለት ነው መንበሮችን መስበቻ ማለት እና ደግሞ እነዚህ የሚመረጡት በየሶስት ዓመቱ ነው። ለሶስት ዓመት ያገለግላሉ። ቦርድ ኦፍ ዳይሬክተርስ ጀነራል አሰምብሊ እና አኑዋል ጀነራል አሰምብሊ ይኖራቸዋል ኳርተርሊ ያስበው። ይሄ ቦርድ ኦፍ ዳይሬክተርስ ፋይናንሻል ስቱዋርሺፕ አካውንታቢሊቲ እና አኑዋል ሪፖርቲንግ ይጠበቅባቸዋል። ሰርቪንግ ዘ ኮሚኒቲ ዊዝ ኤቲክስ ፒውር ኮንሰፕት ኦፍ ጊቪንግ ባክ ቱ ዘ ኮሚኒቲ በሆነ ኮንሰፕት ለጊዜው ቦርድ ኦፍ ዳይሬክተርስ ወደ 10 የሚሆኑ ቦርድ ኦፍ ዳይሬክተርሶች አሉ። እነሱንም who are we የሚለው ፔጅ ውስጥ ያላችሁ እዛ ውስጥ ጀነራል በጣም ፎከስ አድርገን የሰጠነው አልሙኒ ወይም ደግሞ ስኩል አልሙናይ የሆኑበትን ይገልጻል እና ዋቸሞ የተማሩ ናቸው አብዛኞቹ። አይ ቲንክ የኔ ሌላ ትምህርት ቤት ተማሪ ከትምህርት ብቻ የተማረ ቢሆን ሌላ ትምህርት ቤት እስከ ኤሌመንተሪ ተምሮ ብቻ ሆሳና መማሩ ብቻ ኮንፊርም ማድረግ የሚችል ሰው ካን ቢ ዲስ ግሩፕ እና ወደ ቦርድ ኦፍ ዳይሬክተርስም በጀነራል አሰምብሊ በኃላፊነት መምጣት ይችላል ማለት ነው። ቴክኒካሊ ኦፕን ነው። ግን አሁን ከረንት ኢኒሺዬሽን ወስደው እየሰሩ ያሉት እነዚህ 10 መንበሮች አሉ። ዋንስ ጀነራል አሰምብሊ ኮንፊርም ካደረገ በኋላ ለ3 ተርም ይቆያሉ ማለት ነው። ከዛ በኋላ ጀነራል አሰምብሊ ይሄን እያወራሁበት ያለው ትራንስፓረንሲ በጣም ኢምቤድ ያደረገ ሎንግ ተርም እና ኮንሲስተንሲን ያሰበ
ኦርጋናይዜሽን ነው ለመስረት የሞከርነው ለማለት ያክል ነው። So እዚህ if in case you guys are interested to know a little bit more about like ማን ነው እዚህ currently board of directors ውስጥ ያለው if you have a rover ወይ ደግሞ እዚህ ጋር በተመታችሁ ብታዩ you can click እና you can see a detail about የእያንዳንዱ ባዮ እዚህ አሁን ይሄንን ለእናንተ ተውላችኋለሁ ገብታችሁ እንድታዩ ስለ እያንዳንዱ ሰው ዲቴል ማወቅ ከፈለጋችሁ አሁን ከረንትሊ ማን ነው ይሄ ሊድ እያደረገ ያለው how impact so again ሬጅስተር ከተደረገ በጣም የ501c ሬጅስትሬሽን በዩናይትድ ስቴትስ ተመዝግቦ ነን ፕሮፊት ኦርጋናይዜሽን ሆኖ የተመዘገበ ድርጅት ነው። ከተመዘገበ በጣም ትንሽ ነው፣ ግን ኢኒሺዬሽን አሁን ኦልሬዲ ተጀምሯል። ይሄ ላይክ ሁኤቨር አሁን ኢንቮልቭ ያደረገ ሰው የራሱን የሆነ ኮንትሪቢሽን እያደረገ ኢኒሺዬሽን ሁሉም ሰው ለማድረግ ሞክሯል እና ፓይለት ቴስት ምን ማድረግ እንችላለን የሚለውን ነገር ለማድረግ እና አሁን ኢቨን በአንድ ዙር ብቻ በተደረገ በጣም ትንሽ ፖሲብሊ ቦርድ ኦፍ ዳይሬክተርስ ካደረጉት ወደ 220 ስቱደንት ከዛ በላይ ስቱደንቶችን ሰፖርት አድርገናል። በትምህርት ቤት ወደ 4 ትምህርት ቤቶችን መድረስ ችለናል። እዛ ሆሳዕና አካባቢ ማለት ነው። ሄልዝ ኬር ላይ ምንም ኢንቮልቭ ማድረግ አልቻልንም። ላይክ ሞር ዳን 1K ኮሚኒቲ ሜምበርስ ሪችድ። እንግዲህ ኢማጂን ይሄ በጣም በትንሽ 10 ሰው ምናምን በማይሞላ ትንሽ ኢኒሺዬሽን ባደረገው ነው። ግን ኢማጂን ወይም ዊ ብሪንግ የእያንዳንዱን ሪሶርስ ስኪል እውቀት እና ተሰብስበን አብረን ስንሰራ ምን ሊሆን እንደሚችል እና that is really a proof ነው እና a little bit detail ስለ ከረንት ኢንቮልቭመንት ታያላችሁ። በየጊዜው አወር ኢምፓክት የሚለውን እየጨመረ ይሄዳል ማለት ነው። እየሰራን ስንመጣ እየጨመርን እያሳደግን ኢንቮልቭመንታችንን በሚገልጽ መልኩ። ስለዚህ ሞስትሊ the focus is education currently, health care and community development ላይ ማለት ነው። Next, like events is where you will find ከዚህ ጋር በተገናኘ የሚዘጋጁ ኢቨንቶችን ጠቅላላ የምታዩት እዚህ ነው እና በጣም ኢዚ ነው፣ ፐብሊክ ነው፣ ማንም ሰው አክሰስ ማድረግ ይችላል እና by just clicking you can register to the event እና I will come back to this ወደ መጨረሻ አካባቢ እና እንዴት ኢቨንቶችን ማየት እንደምትችሉ ሬጅስተር ማድረግ እንደሚቻል። ስለዚህ ያንን ማድረግ እንችላለን። ኮንታክት so if you want to contact, we have an email address called info@handsforhosanna.org በዛ ኢሜል መላክ ይችላል። ኦር እዚህ ኢንፎርሜሽን ልካችሁ ብትልኩ ኤኒ ማንም ሰው ሊያገኝ ይችላል ማለት ነው እና little bit እነዚህን ይሄን ያክል ካወራው ስለ like who can be a member እና እንዴት መንበር መሆን እንችላለን የሚለውን ነገር አብሬ ለማየት ሞክርና ዌብሳይቱ ላይ you can see login page so you can click እዚህ login page ላይ እና እዚህ like login page ላይ ያመጣልናል። so if you are already a member login option አለ፣ ግን login ከመምበር ከሌለን we can sign with the email and it's very simple but easy. You just put your email address. I don't know if I have another email that I can use. Maybe the email that I never use. So let me try this. So you set password. And I'm not robot below and check arakalo and it will ask me to sign up. And when you sign up, just the confirmation like hey, it's not like because ብዙ unexpected your email ምናምን ስለሚመጡ confirmation just make sure that ይሄ ኢሜል አንደኛ የታይፖም ሊኖር ይችላል፣ ብዙ ነገር ሊኖር ስለሚችል just confirmation code በኢሜላችሁ ይላካል። እዚህ ያንን confirmation code እዚህ መታችሁ ታስገቡታላችሁ። I just copied it from my email, confirm, then once the email confirms ሲደረግ then you will find
your home page one. Now አሁን እዚህ activity የምታደርጉ ጠቅላላ as a member ነው። So when you become a member, so like እንዳያችሁት በጣም member መሆን በጣም simple ነው። በጣም straightforward process ነው። በጣም ቀላል ነው። እንግዲህ እዚህ membership request ከላካችሁ በኋላ there are different settings that available የሚሆነው የመጀመሪያው account setting ነው እና any member have a control of account ምንድነው ስለዚህ እዚህ አካውንት ላይ መጥቶ ስሙን ኤዲት ማድረግ ይቻላል ካስፈለገ so if I want I can do my nickname here. For example, if I want, I can put my title if I want. So he profile the member section. So and also a membership validation process አለው አሁን easily available ነው እንጂ members request ሲገባ once you guys member የሚሆነው confirm ካደረገ በኋላ eventually we will have yeah so really like የሆሳና ቀድሞ የተማረ ነው አይደለም የሚለውን ተጨማሪ ኢንፎርሜሽን ኮሌክት በማድረግ ኮንፊርም ማድረግ ይፈልጋል ግን there are very important informations that ሁሉም ሰው ሊሞላው የሚችለው ማለት ነው የመጀመሪያው ፈርስት ኔም ነው ላስት ኔም አለ it's required information ነው membership upgrade ለማድረግ phone number so that we can have like እና country current city or end country for example where that person is located that's very important now ለምሳሌ if I say Legiti, my last name or Mateos ከፈለኩኝ then phone number let's say I put certain phone number this is a random phone number this is not my phone number by the way and I could say country I could say Alexandria and the country is USA for example city so in a school like የት ነው የተማራችሁት ከዚህ በፊት ሆሳና so ያንን ኢንፎርሜሽን and graduate here ምናልባት የተማርንበትን ዓመት right ወቸሞ ለምሳሌ ወቸሞ ነው የመጨረሻ የተማርኩት የመጨረሻም ላይሆን ይችላል ለምሳሌ እስከ ሚድል ስኩል እንኳን የተማረ ሰው ወይ ደግሞ የተማረበትን መጨረሻ የተማረበትን ዓመተ ምህረት እዚህ ቤት ገባ so ኋላ ላይ ከማጋ ነው ኮኔክት የሚያደርገው በዛ ባች የመጣ ሰው ምናምን ኮኔክሽኑን ኢዚሊ ማየት ይቻላል so most important ሁሉም ሰው እንትንን እንዲያደርግልን የምንፈልገው what's your interested on you know like እንዴት ነው involve ማድረግ የምንፈልገው so I want to coordinate I want to give I want to do this you know የምንላቸውን interest of areas education ሊሆን ይችላል health care ሊሆን ይችላል እነዛን ኢንፎርሜሽን ብናገኝ እዚህ ኢንፎርሜሽን ላይ እነዛን ኢንፎርሜሽኖች we will use it for better እና የመጨረሻ probably membership commitment like how can I do it so leadership ላይ መምጣት ሊሆን ይችላል you know በፔመንት ሊሆን ይችላል እነዛን የጨመረ ኢንፎርሜሽን like yeah it's expecting the country code so hey yeah I'm just adding a number so excuse me okay so Ethiopia kone Ethiopia number so it's just expecting the country code here so the membership commitment anything membership commitment asgebatan we just can update it and now so this is one way of updating your information so if you have any title like your job title your tamari konachu tamari like medical doctor medical quota engineer so whichever that the title you have so the good thing is about you can also update your profile image you can just click here and it will ask you to bring some image like from your local and you can update so and you also see if you have any
like contribution ማድረግ ከፈለጋችሁ ወይ ያደረጋችሁትም ካለ ከዚህ በፊት as long as you logged in እዛ contribution ማየት ትችላላችሁ። some optional, so if you want to add your address for contact information and everything, so you can have that as well in some settings. ስለዚህ in general ይሄንን እነዚህን ኢንፎርሜሽኖችን አፕዴት ማድረግ and you guys own, so if you want to change the email, you can do that. You can come here and change the email. You want to change the password, you can change the password. And you can also set a profile URL. This is very interesting. So currently, like in any Facebook organization group, so it will create you your own profile. Now correctly, ሰማችሁን ከሰጣችሁ ይሄንን ፕሮፋይል ኤዲት ማድረግ ይችላል። ከዛ ፈርስት ኔም ላስት ኔም ብቻ ማድረግ ይቻላል። ሶ እነዚህን ይሄንን ፕሮፋይሉን ቀይሮ ኤዲት ማድረግ profile privacy, like concerned የሆነ ሰው make my profile private ማድረግ ይችላል። Private in a sense it's just for me only እዚህ page ላይ so members profile እንዳዩ ማድረግ to some extent access አላችሁ if you want to block any member for any reason, so you can block and if you block anyone you will see it. So that is similar to like so this is a channel, like for our team to communicate, like the former ተማሪዎቹም ብለን ሰብሰብ ብለን የምናወራባቸው ቻናል ናቸው ማለት ነው። ኦኬ ይሄን ያክል ካልኩኝ ስለ አካውንት ሴቲንግ ሶ ምንድነው ሌላ መንበር ላይ የምናየው? So I think did I update the information? Okay, update. Okay, so what you could do is you can go to the profile and አሁን እነዚህን ፕሮፋይል ሴቲንግ አሁን እዚህ ጋር አካውንት ሴቲንግ ላይ አሁን ፒክቸር ባስገባ or login ባስገባ anything, then you will see those details and you can also like edit the details so that it's really especially በጣም ይሄ እንትን ስሞል ሰርክል የሆነ ከሆነ ባክግራውንድ ሁላችንም የመጣንበት ከአንድ ኤሪያ ስለሆነ ፒክቸር እና የራሳችሁን ኢንፎርሜሽን ሌላው ሰው ሲያያችሁ አብሯችሁ የተማረ ሰው ምናልባት አንዳንዶቻችን እዛ ከተማረን ሜቢ 20-30 ዓመት 40 ዓመትም ሊሆን ይችላል ራይት እዛ ከ40 ዓመት በፊት የነበረ አብሮ የተማረ ክላስሜት ማግኘት የምንችልበት ኦፖርቹኒቲ ነው እና it just creates that network እና ምንም ሊሚት የለውም። የዛሬ ስንትም ዓመት ተማረን we have experience only 2 years last 2 years ምናምን ራሱ ግራጁዌት አድርገን ቢሆን ኑሮ ከዛ ወጥተን ቢሆን still this is a communication site እና it will be an opportunity ፒክቸሮቻችንን ብናስገባ ምናምን so we'll have a little bit detail. So public profile share my profile, edit my profile ማድረግ ይቻላል so that ፕሮፋይላችሁ ምን እንደሚመስል ለማየት ያክል ማለት ነው። ስማችሁን ለምሳሌ መቀየር ከፈለጋችሁ ወይ ደግሞ ኮመን ኔም የምትጠቀሙት ከሆነ as an example I'm just using my nickname. Okay, I think events is አሁን ለምሳሌ እኔ ምንም ኢቨንት ሎጊን አድርጌያለሁ ግን ምንም ኢቨንት አያይም ግን እንበልና if I can event ላይ መጥቼ አሁን currently launch የሃንድስ launch program Saturday November 8 አለ if I register to that event and it will bring me to the event so እና እዛ ኢቨንት ላይ I can do RSVP ስለ ኢቨንቱ ማየት ይችላለሁ so ማን ነው እየመጣ ያለው ገስት you can see like event ላይ እየመጣ ያለው ኢቨንቱ ሊንክ መች ስንት ሰዓት ነው ኢቨንቱ is November 8 2025 at 12 ምንም ነገሮች ማየት ይችላል እና about a little bit about the event so ይሄንን ሪዘርቭ ማድረግ ብፈልግ I can reserve since I logged in it knows it will bring my information from the information my email and everything and I can say like I'm going I'm not going if I submit let's say that I'm going so when I come to my profile list መጣ event ላይ ብመጣ then I'll see እኔ የሚሄድባቸው ኢቨንቶች ደግሞ ሪዘርቭ ያደረኩባቸው ኢቨንቶችን እና that like personalized የሆነ እድል ይሰጠናል ማለት ነው። my subscription I think በተለይ ደግሞ ብሎግስ መጽሐፍ ስንጀምር ኢንተርናል አሁን ለምሳሌ one of our senior person when I write about their background, their story in Hosanna, in Wachamo or Yekatit,
or any of the school ቁጥር አንድ በለው I think that's name is changed ቁጥር ሁለት so የሆነ ኤክስፒሪየንስ ቢጽፍ ወይ ደግሞ የሆነ ፋይንዲንግ ቢጽፍ ወይም ደግሞ ስለ አንድ ኦፖርቹኒቲ ለዚህ ኮሚኒቲ የሚሆን ኦፖርቹኒቲ በተለይ ያንግ የሆኑ ኢንፎርሜሽን ሪሶርስ ለሚፈልጉ ሰዎች ሪሶርስ ብሎግ ቢጻፍ you have a chance to subscribe those people currently ታያላችሁ ምንም ሰብስክራይብ ያደረኩት ነገር የለም ግን እነዛን የምትፈልጉትን ሰው ሰብስክራይብ ብታደርጉ ሰብስክራይብ ያደረኳችሁ ሰው ፎሎ ማለት ትችላላችሁ ሶ እያደገ የሚመጣ ትልቅ ፕላትፎርም ነው ሶ ያንን በማሰብ ለማዘጋጀት ሞክረናል ሶ ኖቲፊኬሽን currently ምንም ኖቲፊኬሽን የለም አሁን አዲስ ሎጊስ ነው another important page is I think ሁሉም ሰው ገብቶ ማየት የሚፈልግበት ቦታ is members page ነው እና እዚህ member page ላይ ሲመጣ you will see a couple of things አንደኛ legally register የተደረገ በዲፓርትመንት ኦፍ ትሬጀሪ ኢንተርናል ቢሮ ሰርቪስ በዩናይትድ ስቴትስ ላይክ ሌጋሊ ሬጂስተር የተደረገ the 51C በተለምዶ 51C ተብሎ የሚጠራው ይሄ ለምን ኢምፖርታንት ነው አንደኛ እንደ ነን ፕሮፊት ኦርጋናይዜሽን ረን በምናደርግበት ጊዜ እነዚህ ሌጋል ተርሞች ለምሳሌ let's say that you are donating money ያ ዶኔት የምታደርገው በአሜሪካ ህግ እንደሚታወቀው it is you can get it from your tax refund እና ያንን ሌጂት የሆነ ፔመንት ፕሮሰስ ያለው ነው ሶ የኦን ዘ ፍላይ ያለ ነገር ሳይሆን ሌጂት የሆነ ህጉን ተከትሎ ይሄዳል and very important I'm not going to go እዚህ ነገር ላይ በጣም በዲቴል አልገባም ግን ያለው ሪሶርስ እንደታዩት ለማለት ነው እና so very important is every member መጥቶ የአርቲክል ኦፍ ኢንኮርፖሬሽን ማየት መቻል አለበት ግዴታ ምክንያቱም ይሄ ኦርጋናይዜሽን እንዴት ነው የተመሰረተው የሚለውን ነገር እና ይሄ አርቲክል ኦፍ ኢንኮርፖሬሽን አሁን ስታብሊሽ ተደረገ ነው በጀነራል አሰምብሊ ወይ ደግሞ በማጆሪቲ ቮት there are details የተቀመጡባቸው ሂደቶች አሉ መስተካከል አሜንድ ቢደረጉ ነገሮች ምናምን ሲኖሩ በተለይ ባይሎስ ምናምን ዲቴል ላይ ስንገባ ኦፕሽኖቹን ግልጽ አድርጎ ይነግራል እና ቪዥናችን እና ሀሳባችን ሁሉ ይገልጽ so we also have a little bit another simplified way of for to help you I'm sorry እንግሊዝኛ አወራ ይሄንን የተስተካከለ ይሄን ኢንፎርሜሽን ሁሉ ፑል የምታደርጉበት ደግሞ የተስተካከለ ሲምፕሊፋይድ የሆነ ቨርዥን አለ ስለዚህ article of incorporation if you can click here article of incorporation ታያላችሁ ለምሳሌ you have a question about the purpose you have a question about name right ምንድነው ሆሳዕና አልሙኒያ network for development support ባጭሩ hands the purpose and you can see like about membership where is our principal office you know areas of impact that we have some of things that we already mentioned website መጀመሪያ about us ላይ ግን ከዚህ ኢማኔት ያደረገ መሆኑን እንድታውቁት ለማለት ያክል ነው so governance network structure and chapter leaderships like detail መኖር ያለበት ነገር ነው ያለው ሁለተኛው bylaws ነው so that's I think ብዙዎች ጥያቄዎች ያላችሁ እዚህ ላይ ሊሆን ይችላል ምንድነው ባይሎ በምንድነው የምንተዳደረው መተዳደሪያችንን የሚገልጽ ደግሞ ባይሎ እዚህ ላይ ዌብሳይት ላይ ድጋሚ ታያላችሁ ስለዚህ I will encourage ሁሉም ሰው መጥቶ እነዚህን በደንብ ዲቴል እንዲያይ so that understand እንድናደርግ so we have membership ላይ expect ያደረግነው membership contribution አለ governance structure አለ አሁን ቀደም ሜንሽን ለማድረግ እንደሞከርኩት little details meetings እንዴት ነው እንደምናላቸው ኮሚቴስ truth be told እነዚህን ዶክመንት ለመስራት board of directors or አሁን organizing committees ብለን የምንላቸው they spend a lot of time በጣም ብዙ time it's not just ዝም ብሎ እንደዚህ የመጣ ሳይሆን with a consideration ብዙ ነገር በማሰብ የመጣ ስለዚህ እነዛ ዲቴሎች እዚህ ማየት
ትችላላችሁ ማለት ነው። ግን ስቲል ይሄ 2025 ነው፣ የኤአይ ጊዜ ነው እና I don't have to go through the documents ብሎ የሚያስብ ሰው ካለ በኩዌሽን አንሰር በቻት መልኩ ነገራትን ማየት ይፈልግ ሰው ካለ we have another በተን ሌላ በተን አለ እዚህ ጋር where chat with Hans AI assistant የሚለውና የኤአይ አሲስታንት የሃንስ ኢንፎርሜሽን አርቲክል ኦፍ ኢንኮርፖሬሽን ባይሎስ our website አንደርስታንድ የሚያደርግ ለመምበርስ የተሻለ መልስ ሊሰጥ የሚችል አይነት የአርቲክል ኦፍ ኢንኮርፖሬሽን አለ። ስለዚህ ለምሳሌ አሁን ስለ ሜምበርሺፕ ማያቅ ሰው ለምሳሌ ስለ ሜምበርሺፕ ማወቅ ቢፈልግ አንድ ሰው ይሄን ሁሉ ገብቶ ዶክመንቱን እያየ ነገራትን ሊያይ ይችላል። ወይ ደግሞ ገቨርናንስ ስትራክቸር ብሎ አንድ ሰው የሚያስብ ይችላል። ሶ ቴል ሚ አባውት ሃንስ ገቨርናንስ ስትራክቸር። እዚህ እነዛን ጥያቄዎች አንዳንዴ በዶክመንቱን ማየት እንትን ካለ ሰው just you can go chat with Hans AI. It asks you so ምክንያቱም even if የሃንስ ኢንፎርሜሽን ቢኖረውም AI የራሱን extended የሆነ አንሰር ስለሚሰጥ like if there is any confusion or always contact information አለ to verify that the information. ስለዚህ just courtesy announcement ነው. So yes ማየት ፈልጋለሁ ብለን ስንል so it will take us to the website. So in that website looks like that chatbot looks like this. Now and like what do you know? So there are a couple of questions like some say show me upcoming Hans events, right, and how to register. You could click that and now it will search the Hans website and now it will give you an answer. And also, for example, tell me about Hans membership process. Right? So he ከዛ organized የሆነ መልስ ይሰጠናል። So ለምሳሌ who can become a member? General member, former student willing to participate in Hans activities እያለ ባይሎስ ላይ እና አርቲክል ኦፍ ኢንኮርፖሬሽን ላይ ያሉትን ነገራትን ጠቅላላ ለምሳሌ አክቲቭ ሜምበርስ እንላቸዋሉ፣ ሆነሪንግ ሜምበርስ፣ ፍሬንድ ሜምበርስ እነዚህ ሁሉ ባይሎስ ላይ የተቀመጡ ናቸው። ሶ ሰም ፊስ ሬጅስትሬሽን ለምሳሌ ሶ ዋን ታይም መንዝሊ ኤክስፔክት የሚደረጉ ፊስ ሬጅስትሬሽን and membership duties, and all those details we can easily get from this GBTs Plus link. Now it is integrated to that, and in order to access this, you need to be just I think in this day and age, አብዛኞቻችን ChatGPT ሎጊን አለን። as long as ChatGPT ሎጊን እስካለን ድረስ ከዌብሳይቱ ሪዳይሬክት አድርጎ ወደ ChatGPT ውስጥ ነው። ስለዚህ in a nutshell እነዚህ ነገሮች ነው ከበር የምናደርገውና አሁን ሞር እንቱ like log out ማድረግ ስንፈልግ ከዌብሳይቱ you can always log out here እና log out ስናደርግ it will just bring us to log out page. And if we come home page ላይ ሊያመጣን ይችላል። So login ማድረግ ከፈለግን we can log in again. እነዚህ members page ስለሆኑ ነው አሁን ማናያቸው። So ግን if I change here it will bring me back and I'm not logged in anymore. ስለዚህ that's what it is. እና ስለዚህ ትንሽ ደግሞ ስለ ኢቨንቶቻችን ለማውራት ያክል ቅድም ሜንሽን ለማድረግ እንደሞከርኩት ኢቨንትስ እዚህ እናያለን እና we have upcoming event. የመጀመሪያው upcoming event is on Saturday November 8 ነው። እነዚህ ኢቨንቶች ገና ኤዲት የሚደረጉ ናቸው ፕሮባብሊ፣ ግን ዋናው ኢቨንታችን ሃንስ ላውንች ፕሮግራም
ኢቨንት አለን እና እዚህ ኢቨንት ላይ ኖቨምበር 8 2025 ዙም ሚቲንግ ነው። ዙም ሊንኩ አፕዴት ይደረጋል። እዚህ ኢቨንት ላይ ሁሉም የሆሳዕና ፎርመር ተማሪ ቀድሞ የተማረ እንዲመጣ እንጋብዛለን ማለት ነው። በዚህ አጋጣሚ ሬጂስተር ማድረግን ቅድም እንዳሳየኋችሁ በጣም ቀላል። ሌላ ያው ኢንቮልቭ ሲደረግ አንዳንድ ሰው በጊዜው አንዳንድ ሰው በስኪሉ ነው። አሁን ለምሳሌ ያንን ባይሎ ማርክ ሬጂስተር ማድረግ ያንን ኢኒሺዬሽን ቮለንተርስ ከራሳቸው ደግሞ የፈርስት ሳምፕል ወይ ደግሞ የትንሽ ኢኒሺዬሽን ለማድረግ የሞከር ነው። ሁሉም ሰው ከራሱ ታይም ጊዜ ይሄ ዌብሳይት የምናያቸው ነገሮች ሁሉም ሰው ዶኔት እያደረገ ነው። ሁሉም ሰው ኢንቮልቭ ማድረግ ይፈልጋል። ማንም ሰው ወደኋላ ተመልሶ የረዳውን ኮሚኒቲ መርዳት የማይፈልግ የለም። እንዴት የሚለው ነው ጥያቄው እና እንዴት የሚለውን ኦርጋናይዝድ ተሆኑ የሚለው ትክክለኛ አንሰር ነው እና ያንን ነው ክሬት ለማድረግ የተሞከረ ያለው እና ከቮለንተሪ ኢንቮልቭመንት አብሮ ከመርዳት ከመስራት ባሻገር ደግሞ ምናልባት ጊዜው የለኝም እዚህ ኮሚትመንት መግባት አልችልም የሚል ሰው ደግሞ ይህን ኮሚትመንት በዶኔሽን ትንሽ በሆነ ዶኔሽን ማድረግ ይችላል እና ያንን ዶኔት ለማድረግ we have ዶኔት ኦፕሽን ሂር እና ከረንትሊ አሁን ይሄንን ዌብሳይቱን እያስረዳን ነው እንጂ ዶኔሽን ኢንትሮዲውስ እያደረግን አይደለም። ሰው ያ ክሊር እንዲሆን እፈልጋለሁ። ሃቪንግ ሴድ ዳት ግን ዶኔት ማድረግ ከተፈለገ እዚህ ላይ በዚህ ኢሜል ዶኔት ማድረግ ይቻላል። ፎን ነምበርስ ቱ ቢ ዲተርማይንድ ፎን ነምበር እንጨምርበታለን። ግን እዚሁ ዌብሳይት ላይ በጣም ቀላል ነው። ለጊዜው ሴት የተደረገው ምናልባት የመምበርስ ፊ ተብሎ የታሰበው ሜይ ቢ መንዝሊ $10 ዛሬ ስታርባክስ ሄደን ኮፊ ብንጠጣ በአንድ ቀን 5 ብር 6 ብር ሊያስወጣ ይችላል። ግን በወር ውስጥ 10 ብር ሜምበርሺፕ ማለት ሜይ ቢ በጣም ጥሩ ሊሆን ይችላል ብለን እናስባለን። ኤኒዌይስ ያ ባይሎስ ላይ ያለ ነገር ሆኖ ሳለ እንዴት ግን መክፈል እንችላለን? መክፈል ብንፈልግ we have different options. So we have one time monthly or yearly option. So ለምሳሌ መንዝሊ ትራንዛክሽን ማድረግ የማይፈልግ ሰው they can select yearly and yearly $120 ብሎ ሊመርጥ ይችላል። and they can directly go to donate. Okay. So donate, so it will add up. And monthly ከሆነም ለምሳሌ monthly one time ሊሆን ይችላል. So you have also an option to pick other amount. That other amount could be any amount. I believe in this mission vision and now እዚህ ላይ I want to contribute ብሎ የሚያስብ ሰው they're more than welcome to donate the information. Anyways ዝም ብለን ለመጀመሪያ ያክል yearly እንኳን 120 ብለን ብናስብ ይሄ ሰብስክሪፕሽን አይነት ቤዝ ነው እና ዶኔት ብለን ክሊክ ብናደርግ it will take us to the checkout page. እዚህ ላይ you have an option to log in also. ምክንያቱም we expect everybody have a login. membership ይኖራል ነሳ login. ስለዚህ if you have an account we'll comment to log. Now when you log in you can log in with email and I'm using my current login email. So then I have my members information አብሮት ይመጣል ማለት ነው my email address and everything. Then we can put our name. We can put our name. We can put our phone number. Then save and continue. So it will continue to the next step and as any checkout process. It is very, very simple and streamlined process. Then I think so. If you are a PayPal person, so currently we're registered in United States, so credit card payments probably may work for people in US. Again,
ፔፓል ኦፕሽንም አለ። ስለዚህ በፔፓል መክፈል የሚፈልግ ሰው ፔፓል ለምሳሌ አውትሳይድ ኦፍ ዩኤስ አለ። እዚህ ከዩኤስ አካባቢ ያለ ደግሞ በክሬዲት ካርድ ዲስ ዴይስ አክቹዋሊ ኤኒ ቪዛ ተጠቃሚ ጠቅላላ መክፈል ይችላል። በዚህ እና የፔመንት ኢንፎርሜሽን አስገብተን ኢፍ ዊ ዱ ዶኔት ነው ን ዳት ዊል ደፍኒትሊ ካፕቸር ዩር ኮንትሪቢሽን ማለት ነው። I think with that being said ምናልባት ፎከስ ላደርግ እንፈልገው በተለይ ከረንትሊ የቦርድ ኦፍ ዳይሬክተርስ እና ገቨርናንስ ላይ እነዚህ ቬሪ ኢምፖርታንት ነገሮችን ሪፍሬዝ ማድረግ ፈልጋለሁ። ምክንያቱም ይሄንን ስናስብ ሁላችንም የኛ እንደሆነ እንድናስብ ፈልጋለሁ። እዚህ መንበር የሆነ ሰው ጠቅላላ ኦን የሚያደርገው ፕላትፎርም ነው፣ ኦን የሚያደርገው ኦርጋናይዜሽን ነው እና አክቲቭሊ ቦርድ ኦፍ ዳይሬክተርስን በመምረጥ ከዛ ከተመረጡት ጋር ደግሞ አብሮ በመስራት እዛ ከሶስት ዓመት በኋላ ስራቸውን ደግሞ ሪቪው አድርጎ ቦርድ ኦፍ ዳይሬክተርን ድጋሚ ማጽደቅ ወይ ደግሞ ድጋሚ ሌላ ሰው ማምጣት ከዛ ፋይናንሻል ስቱዋርድሺፕን በጣም አስቀጥሎ አካውንታቢሊቲን እና ክሊር የሆነ ፕሮሰስን ማድረግን አስቀጥሎ መሄድ ኢዝ ቬሪ ኢምፖርታንት። ሰው ያንን ክሊርሊ እዚህ ጋር ዲስክራይብ ያደርጋል። በመጨረሻ ምናልባት ማለት የምንፈልገው ነገር ይሄ ዌብሳይት ዩ ኦን ኢት የእናንተ ነው። ለኮሚኒቲ ሆሳዕና እና አካባቢው ወይ ደግሞ ከሆሳዕና ተምራችሁ ወጣችሁ ሰዎች ሆናችሁ ዋቸሞ፣ የካቲት፣ ቁጥር 1፣ ቁጥር 2፣ ቁጥር 3 እኔም ስማቸው የተቀየረ ቪዥን ነው። በጣም ብዙ ትምህርት ቤቶች አሉ አሁን በዚህ ጊዜ ሆሳዕና ውስጥ። እዛ ሆሳዕና ከተማ ውስጥ በዛ በሆሳዕና ቅጥር አካባቢ የተማራችሁ ከሆናችሁ የዛ የሆሳዕና አልሙናይ ወይ ደግሞ የዛ የሆሳዕና ቀድሞ ተማሪዎች ህብረት ግሩፕ ናቸው። ስለዚህ we want to welcome you to become a member. so ያንን መንበር ለመሆን ለጊዜው በጣም ቀላል ስቴፕ ነው ያለን። so coming እና እዚህ መጥቶ ሳይን አፕ ማድረግ is all ማድረግ የምንችለው እሱ ነው። ከዛ የኢቨንቶቻችንን ድጋሚ ሜንሽን ማድረግ ፈልጋለሁ። አሁን ኢቨንቶቻችን እየጨመርን እንሄዳለን። እነዛን ኢቨንቶች ብትከታተሉ በጣም ጥሩ ነው። በመጨረሻ ያው ዌብሳይቱን ጀስት ሪፈር ለማድረግ ድጋሚ hands4hosanna.org ነው ዌብሳይቱ እና ኢንፎርሜሽን ጥያቄ ካላችሁ በinfo@hands4hosanna.org ብትልኩ ጥያቄዎቻችሁን ሁሉ ከረንት ኮኦርዲኔተርስ ወይ ደግሞ ቦርድ ኦፍ ዳይሬክተርስ አክቲቭሊ እያዩ ይመልሳሉ ማለት ነው። That will be it. Thank you very much for your attention.